በፈረንጆቹ መስከረም 11 ቀን 2001 ሁለት አውሮፕላኖች በአሜሪካ የሚገኙትን የዓለም ንግድ ማዕከል ህንጻዎች ላይ ተከሰከሰ። እንዲህ አይነቱን አስከፊ የአጥፍቶ ጠፊ አሸባሪ ጥቃት ሲያይ መላው ዓለም ደንግጧል። በዚያን ጊዜ በሁሉም ሰው አፍ ላይ አንድ ስም ብቻ ነበር፣ እርሱም ኦሳማ ቢንላደን ነበር። እኚህ ሰው በዓለም ንግድ ማዕከል ላይ የተፈጸመው የአሸባሪዎች ጥቃት ዋና አቀናባሪ ተደርገው ተወስደዋል። በዓለም ንግድ ማዕከል ላይ ከደረሰው ጥቃት በኋላ የአሜሪካ ኃይሎች የአልቃይዳ መሪ የነበሩትን ቢንላደንን ለማግኘት በከፍተኛ ሁኔታ ይፈልጉ ነበር። አሜሪካ እኚህን ሰው ለማግኘት ምን ያህል ገንዘብ እንዳወጣች ባይታወቅም ከፍተኛ መጠን እንደሆነ ይታመናል። በዚያን ጊዜ ላደን በአፍጋኒስታን ውስጥ በሚገኝ አንድ ተራራ ላይ ይኖር እንደነበር ይታወቃል። የአሜሪካ ኃይሎች ይህን መረጃ አገኙ። ወዲያውኑም ዘመቻ ተጀመረ። ሰራዊቱ አካባቢውን በሙሉ ከበበው። ከአሜሪካ ማዕከላዊ የስለላ ድርጅት ከፍተኛ ባለስልጣን የነበሩት ጆን ኪሪያኮ እንደገለጹት ለ14 ዓመታት ያህል የዘለቀው ዘመቻ የአፍጋኒስታን አየር እንዲታፈን አድርጓል። ለህንድ ዜና ወኪል በሰጡት ቃለ ምልልስ ስለ ቢንላደን ኦፕሬሽን ተናግረዋል። ኪሪያኮ ለ15 ዓመት ከአሜሪካ የስለላ ድርጅት ጋር ተያይዘው ሰርተዋል። እንዲሁም በፓኪስታን የሲአይኤ የጸረ ሽብር ቅርንጫፍ ኃላፊ ሆነው አገልግለዋል። የእኚህ ባለስልጣን አባባል ላደን እንደረዳት በአሜሪካ ኃይሎች ውስጥ ዘልቆ ገብቶ ነበር። እርሱም የአልቃይዳ ንቁ አባል ነበር። ኪሪያኮ የዘመቻው አለመሳካት ምክንያት የእርሱ ክህደት መሆኑን ገልጸዋል። ኪሪያኮ ማዕከላዊ ኮማንድ የተረጉመ የነበረው ሰው ለአልቃይዳ ይሰራ ነበር በማለት ይናገራሉ። የአሜሪካ ጦር እርሱን እንዲያምነው ተታሏል ማለት ነው። እንዲህ ብለዋል። ላደን እንደያዝነው እርግጠኛ ነበር። ላደን በተረጋጋ ሁኔታ ከተራራው እንዲወርድ ተነገረው። ነገር ግን በተርጓሚው አማካኝነት ላደን ጎ እስኪቀድ ድረስ እንድጠብቅ ነገረን። ሴቶቹና ህፃናት በሰላም ካስወጣን በኋላ እጅ እንደሚሰጥ ተናገረ። ተርጓሚው ጀነራል ፍራንክሰን ይህን እቅድ እንዲተገብሩ ማሳመን ችሏል። ሴቶችና ህፃናት በሌሊት እንዲወጡ ተፈቀደ። ነገር ግን የአሜሪካ ጦር ጠዋት ላይ ቶራ ቦራ ተራራ ላይ ወደሚገኘው ዋሻ ሲደርስ ማንም ሰው አልነበረም። ሁሉም ሸሽተው ነበር። ኪሪያኮ እንዳሉት ቢንላደን እንደ ሴት ተመስሎ ከጭነት መኪና ጀርባ ተደብቆ በሌሊት ጨለማ ከእርሳቸው አካባቢ ወጥተዋል። የተርጓሚው ክህደት ሲታወቅ እንደ ቢንላደን ድንበር ተሻግረው ወደ ፓኪስታን ገብተው ነበር። እናም ሊገኙ አልቻሉም።